እሷን የሚጠላ ሰይጣን ብቻ ነው። ሰይጣን አይወዳትም፣ በፍጹም አይወዳት፣ መቼም ሊወዳት አይችልም። እኛ ግን እንወዳታለን፣ እናከብራታለን፣ እናመሰግናታለን፣ እናወድሳታለን። ያውም ለራሳችን ብለን ነው። እሷ ብለን ነው እንዴ? እሷም አንድ ጊዜ እኮ በባህሪው ሞት የሌለበት በመንግስቱ ሽረትና አልፈት ለውጥ የሌለበት የዘላለም አምላክ የዘላለም ንጉስ አምላካችን እግዚአብሔር አክብሯታል። እንዴት ልደቷን ታከብራላችሁ ይላሉ። እንኳን የእመቤታችን ልደት ቀርቶ እኛም እንኳን ኃጢአተኞቹ ልደታችን እናከብር ይላል። እመቤታችን ከ33ቱ በዓላት መካከል በጣም ለይታ የምታያቸው 4 በዓላት ናቸው። ከነሱም ዋናው የልደቷ በዓል ከጨለማ ወደ ብርሃን የወጣሁበት ከጠባብ ወደ ሰፊ የወጣሁበት ነው ያለችው። ዮም ፍስሐ ከሆነ በእንተ ልደታ እንደዚህ ሲባል ስንዘምር ነው የቆየነው። በድጋሚ እንኳን ደስ አላችሁ። በደንብ አድርጋችሁ አመስግኑ። እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰል ነበር። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ወላዲተ አምላክ በረከቷ ረድኤቷ ጸጋዋ ለዘላለም በሁላችን ላይ አድሮ ይኖር።